እንኳን ወደ ቻናላችን በደህና መጣችሁ። ዛሬ የምንመለከተው የሰው ልጅ ታሪክ ውስጥ እጅግ አስከፊ ከሆኑት ክስተቶች አንዱ የሆነውን ነው። በ14ኛው ክፍለ ዘመን አውሮፓን እና እስያን የመታ በሚሊዮን የሚቆጠሩ ሰዎችን ሕይወት የቀጠፈ እና የማኅበራዊ ገጽታን ለዘላለም የለወጠውን የጥቁር ሞት ወይም ብላክ ዴዝ ወረርሽኝ ነው። ይህ ወረርሽኝ በቀላሉ የታመሙ ሰዎችን ቁጥር አልጨመረም፣ ይልቁንም ሃይማኖትን፣ ኢኮኖሚን እና የሰውን ልጅ አስተሳሰብ ከስሩ ነቅሎ ለውጦታል። ታዲያ ይህ አስፈሪ በሽታ ከየት መጣ? እንዴትስ በአጭር ጊዜ ውስጥ አውሮፓን ሊያወድም ቻለ? ዛሬ የዚያን ጨለማ ዘመን እናሳለን። የጥቁር ሞት መንስኤ የሆነው የርሲና ፔስቲስ የሚባለው ባክቴሪያ ሲሆን ዋና አከፋፋዩ ደግሞ በአይጦች ላይ የሚገኙ ቁንጫዎች ነበሩ። በሽታው የመጣው ከመካከለኛው እስያ ነው። በ1340ዎቹ መጀመሪያ ላይ በንግድ መንገዶች በተለይም ባህር መንገድ አማካኝነት መጓዝ ጀመረ። ወረርሽኙ ከምስራቅ ወደ ምዕራብ በሚጓዙ ነጋዴዎች እና በመርከቦች ውስጥ በሚኖሩ አይጦች አማካኝነት ወደ ክራይሚያ ከዚያም ወደ ጣሊያን እና ሌሎች የአውሮፓ ወደቦች ገባ። በ1347 ዓመተ ምህረት ሲሲሊ እና ማርሴይ ደረሰ። በሁለት ዓመት ጊዜ ውስጥ ማለትም በ1349 መጨረሻ አካባቢ ወረርሽኙ አብዛኛውን ምዕራብ አውሮፓን ጠራርጎ ወስዷል። የመካከለኛው ዘመን ከተሞች በጣም ጥብቅ እና ንጽሕና የጎደላቸው ስለነበሩ በሽታው እንደ እሳት መጋለብ ቻለ። በሽታው በሦስት ዋና ዋና አይነቶች ራሱን ያሳያል። በጣም የተለመደው ቡቦኒክ ቸነፈር ሲሆን የሊም ፍጥዎች በማበጥ ቡቦ የሚባሉ ጥቁር እብጠቶችን ይፈጥራል። ይህ ደግሞ በቆዳ ላይ የጥቁር ነጠብጣቦች እንዲታዩ ያደርጋል። ለዚህም ነው ጥቁር ሞት የሚል ስያሜ ያገኘው። የጥቁር ሞት የተጽዕኖ መጠን እጅግ አስደንጋጭ ነበር። በአውሮፓ ውስጥ ከሚኖሩት ሰዎች መካከል ከ30% እስከ 60% የሚሆኑት ሞተዋል። በአጠቃላይ በዓለም ዙሪያ ከ75 ሚሊዮን በላይ ሰዎች እንደሞቱ ይገመታል። በዚያን ጊዜ የነበሩት ዶክተሮች ስለ በሽታው መንስኤ ምንም አያውቁም ነበር። ብዙዎች በሽታው በአየር መበከል ወይም በከዋክብት አቀማመጥ የተከሰተ ነው ብለው ያምኑ ነበር። ይህ ደግሞ ሕክምናው ውጤታማ እንዳይሆን አደረገው። ታዋቂዎቹ የወፍ ቅርጽ ያለው ጭንብል የለበሱ ዶክተሮች የፈጠራ ውጤቶች ቢሆኑም በሽታውን ለማስቆም አልቻሉም። ብዙ ሰዎች መሞታቸው የሰው ኃይል እጥረት አስከትሏል። ይህ ደግሞ ቀሪዎቹ ሠራተኞች እና ገበሬዎች የተሻለ ደመወዝ እና የኑሮ ሁኔታ እንዲጠይቁ አስችሏቸዋል። በውጤቱም የፊውዳል ሥርዓት መፈራረስ ጀመረ፣ ምክንያቱም የባለርስቶች ኃይል እየቀነሰ ሄደ። ሕዝቡ የሞትን ቅርበት ስለተገነዘበ አንዳንዶች በሃይማኖታዊ እምነቶች ላይ ያላቸውን ጥርጣሬ አጠናከሩ። አንዳንዶች ደግሞ ሕይወትን በመደሰት ላይ ትኩረት አደረጉ። በተመሳሳይ ጊዜ ብዙ ሰዎች መሞታቸው አይሁዶችን እና ሌሎች አናሳ ቡድኖችን ለወረርሽኙ እንደ መንስኤ በመቁጠር በጭካኔ እንዲጠቁ ምክንያት ሆኗል። ይህ ደግሞ አሳዛኝ የጎንዮሽ ጉዳት ነበር። ጥቁር ሞት የ14ኛው ክፍለ ዘመን ታሪክ ውስጥ ትልቅና የማይረሳ ምልክት ነው። በአጭር ጊዜ ውስጥ ያደረሰው ጥፋት በሰው ልጅ ታሪክ ውስጥ ከተመዘገቡት የከፋ አደጋዎች አንዱ ነው። ከዚህ አስከፊ አደጋ በኋላም አውሮፓ እንደገና መወለድ ወደሚባለው ዘመን መሸጋገሯ የሚገርም ታሪክ ነው። የሰራተኞች ዋጋ ከፍ ብሏል፣ አዳዲስ የግብርና ዘዴዎች ተፈጠሩ እና የዘመናዊው ዓለም መሠረቶች መጣል ጀመሩ። ይህ ወረርሽኝ የሰውን ልጅ የመቋቋም አቅም እና ለውጥ የማምጣት ችሎታ ያሳያል። ዛሬ ስለ ወረርሽኞች ያለን ዕውቀት በከፍተኛ ሁኔታ ቢጨምርም ጥቁር ሞት ሁሌም የጤና አደጋዎች ምን ያህል ፈጣን እና ገዳይ ሊሆኑ እንደሚችሉ ያስተምረናል። በመካከለኛው ዘመን ስለተከሰተው ጥቁር ሞት በሽታ ወረርሽኝ አጠር ያለ ግንዛቤ እንዳገኘችሁ ተስፋ በማድረግ ይህን ቪዲዮ ከወደዳችሁት ላይክ አድርጉት እና ሰብስክራይብ በማድረግ ቻናሉን አሳድጉ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ይሁን።